እኔ ሙሉ ነኝ አንተ ማን ነህ ሹፌሩ አባቴ አፈር ልብላ የትኛው ሹፌር ነህ ባለቀይ መኪና አፈር ልብላ አባቴ አይ አነዳድነቴ አይ ማርሻ ይያዝ አፈር ልብላ እኔ አሁን ላንተ ምን ልሆንልህ በዚህ በወንዙ ልገልበጥልህ እንደው ምን ልሆንልህ ደሞ ሞትብሃለሁ አባቴ ልከርበት አባቴ ልሂድ አይ እናቴ ስትነዳው እኮ አይ ስትነዳው አይ አነዳድ አፈር ልብላ ይኸው አባቴ ላንተ ስል ተገለበጥ ይቅርታ ያለውት ቀሪ ሂሳብ አነስተኛ ነው አሁን አንዴ ካርድ ሞላውት ቴሌ አሃ ሰክሯል ብላ ነው ማላስነዳኛለችው። የገብርኤል ድግስ ብሎግ ፓርት 1 ላይ ለጠላ ያለኝን ፍቅር አይታችኋል። እዚህኛው ፓርት ደግሞ ጥምብዝ ብዬ ሰክሬ ታዩኛላችሁ። በመጨረሻም እንደምንም ማሚን ተሰናብቼ ከዚህ ቤት ወጣው። ነገር ግን ጠላውን ትቼ መውጣት አልቻልኩም። ይሄን በፍጹም ማረጋው አልችልም። ምክንያቱም ጠላው ምንም ማረጋ አልችልም። እኔ ይዤ ወጥቻለሁ። መተው አልችልም። ይወጥ በሆነ በእንትን ሁሉ በእንስራ ምናምን ቢሰጡኝ ደስ ይለኛል። እንደዛ ቢመቻችል ነገ መጥቼ ከማሚ ወስዳለሁ። አሁን ግን ብዙ ስለጠጣው ይበቃኛል። 20 ምናምን ጠጥቻለሁ። ይሄን ሁሉ ጠጥቼ መኪና ካልነዳው ስል በል እናቴ መኖር እፈልጋለሁ ብላ ሃኒ መኪናውን ተቀበለችኝ። እኔ ታዲያ ተመቸኝ ነው የምላችሁ። ተመቸኝ ቁጭ ብዬ እጠጣለሁ። በነገራችን ላይ እንደሰከርኩ የገባ እዚህ ጋር ነው። የእውነት ጠላ ያለቀችብኝ። እንግዲህ ምንም ማድረግ አልችልም። ከዛ በኋላ ቀጥታ ወደ ሃኒ ቤት ነበር ሄድነው። እዚህ ጋር የሆነ ቪዲዮ እየገመገምን ነበር። አታምኑኝም። ቪዲዮን ገምግመን ከጨረስን በኋላ ተመልሼ ማሚ ጋር ሄድኩ ይጠላ ማምጣት። ተመለስኩ። ገብቷል። አልቻልኩ። ምናልባት ሰው ከገጨው ይቅርታ። የመጀመሪያ ብሎጋችን ይህን ይመስል ነበረ። ምን እንደተሰማ ይቅርታ እንድታደርግልኝ ይሄን ሙዚቃ ልኬልሃለሁ። እንደዛ ስወደው አሃ አብልጬ ከራሴው አሃ ያሰብከው ቢሞላ እንዴ ዜማው እንዴት ነበር? ያሰብከው አስቱዬ ያሰብከው ቢሞላ ያሰብከው ቢሞላ አይደለም እቺ ሀሳቤ ገብቶሃል? እንደዛው ልድገሙ። እንደዛ ብቻ ገብቶሃል? እንደዛው ስወድህ እንደዛው ስወድህ አፍቅሬ ከልቤ ያሰብከው ሲሞላ ከእጅ ያመለጥክ ወይ። ሰላም እንዴት ናችሁ? ዛሬ በስርዓት መስማት የሚፈልግ ሰው ብቻ ነው ይሄን ቪዲዮ የሚያው። ምን ልላችሁ ፈለኩኝ? ዛሬ ራንደም ነገር ማወራው ቁም ነገር። ከ2 ወር ከምናምን በፊት ቲክቶክ ላይ ኢንጌጅመንት የለኝም፣ ቪው የለኝም፣ በርጠሚውስ ነኝ። ግን ላይክ 50,000 ነው የሚታየው። በጣም ሺት ነበረ። ማስታወቂያም የለም። ቁም ነገር ነው ማወራችሁ። እና በቃኝ ብዬ ሎኪን አረኩ እና በደንብ ሰራው ምናምን። ከዛውን እግዚአብሔር ይመስገን አናሊቲክስም ተስተካከለ። በየቀኑ ከእናንተ ጋር እንገናኛለን፣ እንተያያለን። ግን አንድ የገባኝ ነገር ምን መሰላችሁ? አንድ ነገር ከፈለጋችሁ ጠዋት፣ ማታ፣ ሌሊት ሽንት ቤት ሆናችሁ እየበላችሁ እየነዳችሁ ስለዛ አንድ ነገር ብቻ ማሰብ ያለባችሁ። በቃ 2 ነገር እንዳታስቡ፣ ተሳስታችሁ። ሁሌ እዛ ነገር ላይ በግድ ኦብሰስድ ለመሆን ሞክሩ እንጂ በግድ በቃ ያ ነገር እኔ ጋር ይምጣ እያላችሁ አይመጣም። እናንተ ናችሁ መሄድ ያለባችሁ እና ያን ነገር በቃ በየቀኑ ማሰብ ከጭንቅላታችሁ መውጣት የለበትም በምንም ተአምር። ሲቀጥል ደግሞ አንድ የተገነዘብኩት ነገር ማለት ነው፣ እዚህ ዓለም ላይ ምንም አዲስ ነገር የለም። በቃ ምንም ነገር የለም። የሆነ ነገር አልስተካከል ያላችሁ፣ አሁን እኔ ቆሜ ሳየው በዛ ሰዓት ግራ የሚገባኝ ነገር አልስተካከል ያለኝ ነገር ከጭንቅላቴ ውጭ የመጣ ነገር የለም። አሁን መፍትሄው እዚሁ ጭንቅላቴ ውስጥ ነው ያገኘሁት። እንዴት? በቃ ቦታ ማቀየር ነው፣ ነገሮችን ማገናዘብ። ችግሩ የትኛው ነው? ህይወቴ ውስጥ ችግር የሆነብኝ እንዳልሰራ ያደረገኝ ምንድነው? እንደዚህ እንደሆነ ያደረገኝ ምንድነው? እንደዚህ ያደረገኝ በቃ ያንን ማወቅ ነው። ሲቀጥል ደግሞ ሪዝን ባይ ዘ ዌይ ላይክ
አሁን እኔ ደሃ ነኝ የሚያግዘኝ ሰው የለም የሚረዳኝ ሰው የለም ማንም የሚያይኝ አለ የሚለኝ ሰው የለም ለዛን ደሃ የሆንኩት ብትሉ you are right ልክ ናችሁ እኔም በቃ በደንብ ማጨበጨበው በቃ ያ ልክ ነው ለዚህ ነው ማለት ነው ግን አንደርስታንድ ያደረኩት ነገር no one's care ማንም ሰው ስላንተ አይመለከተውም አያገባው ማንም ሰው ሊያድነህ አይመጣም እዚህ ዓለም ላይ 3 አመት እኔ ላይክ የሆነ ሰው የሚያድነኝ አይነት ፊሊንግ ነበር ውስጥ የሚመስለኝ ቁጭ ብዬ ምናምን ማንም ሰው አይመለከተውም ስላንተ ህይወት አይመለከተውም ስላንተ ላይፍ አንተና አንተ ብቻ አንተ ነህ የሚያድነው የራስህን ህይወት በአንተ ቁመት የተሰራ እዚህ ዓለም ላይ በአንተ ልክ በአንተ አይምሮ ማንም የለም አንተ ብቻ ነህ ያንን አካል ማንቀሳቀስ የምትችለው ራስህን ስለዚህ you are the man አንተ ብቻ ስለዚህ ምንም አዲስ ነገር የለም ጭንቅላትህን ፈትሸው መጀመሪያ ከዛ ጭንቅላትህ ሲስተካከል ውሎ ይቀየራል አስተሳሰብ ይቀየራል መፍትሄው ፕላስ ደግሞ እኔ አንድ በጣም የሚገርምና አንደርስታንድ ያደረኩት ነገር ምንድነው የሆነ ነገር ስትፈልጉ እና በጣም ፍላጎታችሁ ሲበዛ ኦብሰስ ስትሆኑ ያ ነገር ራሱ ይመጣል የሆነ ይከተላችኋል ራሱ አሁን ለምሳሌ እኔ አሁን በቃ እየሰራሁኝ ምናምን ከዚህ የሆነ ነገር በጣም ከኔ ጋር የሚሄድ ነገር ያመጣልኛል ገባችሁ አሁን ለምሳሌ እኔ በቃ ቀይ መኪና ወደድኩ በቃ ቀይ መኪና ወዳለሁ ቀይ መኪና ፈልጋለሁ ብዬ ጧት ስነሳ ቀይ መኪና ይመጣል እኔ አላቅም እኮ this is it በቃ እግዚአብሔር እንደዚህ ለሚሰራ ሰው ያግዛል የሚባለው እውነት ነው ገባችሁ ግን ቁጭ ብለህ ምንም ነገር ሳትሞክር ምንም ነገር አይስተካከልም ስለዚህ እኔ አንደርስታንድ ያደረኩት አንድ ነገር አንደኛ ኦብሰስድ ሁኑ እዛ ነገር ላይ ሁለተኛ ደግሞ ልክም ይሁን አይሁን ይበላሽ ጀምሩ ቲንክ በቃ አንተ አሁን ስለምትደርስበት ትልቅ ተራራ ሳይሆን ማሰብ ያለብህ ስለ አሁኑ አንዷን ደረጃ ብቻ ቲንክ ሌላው ይስተካከላል believe me አይ ኖ በጣም ዊርድ የሆነ ቪዲዮ ከኔ የማይጠበቅ በበርጠሚውስ ልመክር ምናምን የሚል ኮሜንት ተጠብቃለሁ